ትሞታለህና ቤትህን አስተካክል። ንጉሥ ሕዝቅያስ በጠና ታሞ ተኝቷል። ነቢዩ ኢሳይያስ ሊጠይቀው መጣ። ሆኖም እንደ ልማዱ እግዚአብሔር ይማርህ አላለውም። ለጆሮ የሚከብድ ቃል ጥሎበት ወጣ። ትሞታለህና ቤትህን አስተካክል። ነቢዩ ይህንን ብሎት ከወጣ በኋላ ሕዝቅያስ ወደ ግድግዳው ዞሮ ስቅስቅ ብሎ አለቀሰ። አምላኩ በንግግር ብዛት የሚሰማ አምላክ አይደለምና ፊቱን ወደ መቅደሱ አቅጣጫ ዞሮ አለቀሰ። ከጥቂት ደቂቃ በኋላ ነቢዩ ኢሳይያስ ሌላ መልእክት ይዞ ተመለሰ። እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህን አይቻለሁ፣ በዕድሜ ላይ 15 ዓመት እጨምርልሃለሁ። ትንቢተ ኢሳይያስ ምዕራፍ 38 ቁጥር 5። ሕዝቅያስ ቤትህን አስተካክል ከተባለ በኋላ ፊቱን አዙሮ ከማልቀስ በቀር ምንም አላደረገም። ሕዝቅያስ ሆይ ካልጋ ሳትወርድ ያስተካከልከው ቤት ምን አይነት ቤት ነው? ለባሪያዎችህ መመሪያ ሳትሰጥ የምታስተካክለው ቤትስ እንዴት ያለ ቤት ነው? በደቂቃዎች ውስጥ ትሞታለህ ከተባልክ በኋላ 15 ዓመት ያስጨመረልህ ምን አይነት ማስተካከያ አድርገህ ነው? ለእኛም ንገረንና ዕድሜ እናስጨምር። ሕዝቅያስ ከአልጋው ሳይነሳ ያስተካከለው ቤቱ ልቡ ነበር። ልብህን ካስተካከልክ ቤትህ ይስተካከላል። እግዚአብሔር እንደሆነ ትሞታለህ ቢልህም መሞትህን አይፈልግም። እርሱ ከኀጢአትህ እንጂ ከአንተ ጋር ጸብ የለውም። በውኑ ኀጢአተኛ ይሞት ዘንድ እፈቅዳለሁ? ይላል ጌታ እግዚአብሔር። ከመንገዱ ይመለስና በሕይወትም ይኖር ዘንድ አይደለምን? ይላል መሐሪው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 23። እርሱ ትሞታለህ የሚልህ መኖርህን ፈልጎ ነው። አንዴ ብያለሁ ብሎ አይጨክንብህም። በንስሐ ተመለስ እንጂ ምሬሃለሁ ለማለት ይቸኩላል። አሁን ትሞታለህ ብየው አሁን ትድናለህ ብለው ይንቀኛል ሳይል ተመልሶ ይምርሃል። ኀጢአትህንም ወደ ጥልቁ ይጥለዋል። በጎ እንድትሠራም ዕድሜ ይጨምርልሃል። አንተ ብቻ